የኢህአዴግ ስራ አስፈጻሚ ኮሚቴና የኢህአዴግ ምክር ቤት በድርጅቱ 9ኛ ጉባኤ ረቂቅ ሪፖርት ላይ በመወያየትና ማሻሻያዎችን በማድረግ መደበኛ ስብሰባቸውን አጠቃለሉ። የኢህአዴግ ስራ አስፈጻሚ ኮሚቴ የካቲት 2 ቀን 2005 ዓ.ም ባካሄደው መደበኛ ስብሰባው በ9ኛው የኢህአዴግ ድርጅታዊ ጉባኤ ላይ የሚቀርበውን ሪፖርት ረቂቅ በመመርመርና ማሻሻያዎችን በማከል ለቀጣይ ውይይት ለኢህአዴግ ምክር ቤት አስተላልፏል። የኢህአዴግ ምክር ቤት በኩሉ የካቲት 4 እና 5 ቀን 2005 ዓ.ም ባካሄደው መደበኛ ስብሰባው በሪፖርቱ ላይ በዝርዝር ከተወያየና ማሻሻያዎችን ካካተተ በኋላ የፊታችን መጋቢት አጋማሽ ላይ ለሚካሄደው የኢህአዴግ 9ኛ ጉባኤ እንዲቀርብ በሙሉ ድምጽ አጽድቆታል። የኢህአዴግ 9ኛ ጉባኤ ረቂቅ ሪፖርት በፖለቲካና ድርጅታዊ ስራዎች፣ በመልካም አስተዳደርና ዲሞክራሲ፣ በኢኮኖሚና በማህበራዊ ልማት የ8ኛ ጉባኤ ውሳኔዎችን አፈጻጸም የመረመረ ሲሆን ይህንኑ ተግባር በእድገትና ትራንስፎርሜሽን እቅዱ የግማሽ ዓመት አፈጻጸም ጋር አጠቃሎ ሰፊ ግምገማ በማካሄድ የተመዘገቡ ስኬቶችና ያጋጠሙ ውስንነቶችን ለይቷል። በተጨማሪም የቀሪ የእድገትና ትራንስፎርሜሽን እቅድ ዓመታት ግቦችና አጠቃላይ አቅጣጫዎችን አስቀምጧል። በግንባሩ አሰራር መሰረት ይሄው ረቂቅ ሪፖርት ከነማሻሻያዎቹ ለ9ኛው የግንባሩ ጉባኤ ቀርቦ ውይይት ከተካሄደበት በኋላ በጉባኤው ጸድቆ የድርጅቱ ይፋዊ ሰነድ ይሆናል ተብሎ እንደሚጠበቅ ከኢህአዴግ ምክር ቤት ጽሕፈት ቤት የደረሰ መረጃ አመልክቷል። ፕሬዚደንት ግርማ ወልደ ጊዮርጊስ ኤስአይኤም ሰርቪንግ አኒሜሽን የተባለ የአሜሪካ የባለሀብቶች ቡድንን በጽሕፈት ቤታቸው ተቀብለው አነጋገሩ። ባለሀብቶቹ ወደ ኢትዮጵያ የመጡት በኢንቨስትመንት ዘርፍ መዋዕለ ንዋያቸውን ለማፍሰስ መሆኑን ተናግረዋል። ፕሬዚደንት ግርማ ወልደ ጊዮርጊስ በበኩላቸው ኢትዮጵያ ካላት ምቹ የንግድ ፖሊሲና ሰላም አኳያ በቱሪዝም፣ በንግድ፣ በማኑፋክቸሪንግና በማዕድን ዘርፎች ቢሳተፉ ትርፋማ እንደሚሆኑ ለባለሀብቶቹ ገልጸውላቸዋል። የባለሀብት ቡድኑ ከኢንቨስትመንት በተጨማሪ በኢትዮጵያ ያሉ ኩባንያዎች ከአሜሪካ ኩባንያዎች ጋር በጋራ እንዲሰሩ ትስስር የመፍጠር ስራ እንደሚሰራ መገለጹን ሪፖርተራችን ተስፋዬ ለሜሳ ዘግበዋል። የኢፌዴሪ መከላከያ ሰራዊት ህዝባዊና ለህዝብ ጥቅም የቆመ የልማት ሰራዊት መሆኑን የመከላከያ ሰራዊት ቀንን በማስመልከት በተዘጋጀው አውደ ጥናት ላይ የተገኙ ተሳታፊዎች ገለጹ። ሰራዊቱ ህገ መንግስታዊ ስርዓቱን ከመጠበቅ ባለፈ የቴክኖሎጂ ሽግግርና ምንጭ ማዕከል ሆኖ እያገለገለ መሆኑን የገለጹት ደግሞ የመከላከያ ሚኒስትሩ ናቸው። በአውደ ጥናቱ ላይ የኢትዮጵያ ሰራዊት ታሪካዊ አመጣጥ እንዲሁም ህገ መንግስትና መከላከያ ሰራዊት በሚል ርዕስ የተዘጋጁ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። የትምወርቅ ዘለቀ ተጨማሪ ዘገባ አላት። የኢፌዴሪ የመከላከያ ሰራዊት ቀን በማድረግ የተከፈተውን አውደ ጥናት በሀገሪቱ የተለያዩ አካባቢዎች ባሉ ዞች ስር የሚገኙ የመከላከያ ሰራዊት አባላት በቪዲዮ ኮንፈረንስ ተከታትለውታል። አውደ ጥናቱን የከፈቱት የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ እንዳሉት አውደ ጥናቱ ካለፈው ታሪክ መልካም ተሞክሮ የሚቀሰምበት፣ ህገ መንግስቱና ህገ መንግስታዊ ስርዓቱ ለመደበኛና ለዘመናዊ ሰራዊት ግንባታ ያለው ፋይዳ የሚዳሰስበት በመሆኑ ጠቀሜታው የጎላ ነው። ታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊ ቀያሽነትና አመራር ሰጭነት ኢትዮጵያ ህዝባዊ ባህሪ የተላበሰ የሰላምና ኃይል የሆነ ህብረ ብሔራዊ ሰራዊት መገንባት መቻሉንም ተናግረዋል። ሰራዊታችን የሀገራችን ህዳሴ ጉዞ የተሳካ እንዲሆን በአንድ በኩል ዋነኛ ተልእኮውን በሚገባ ተወጥቶ አስተማማኝ ሰላም በማስፈን በሌላ በኩል በልማት ከመሳተፍ እስከ ወሳኝ የቴክኖሎጂ ምንጭና ሽግግር ማዕከል ሆኖ ያገለገለ ይገኛል። ሰራዊቱ በሀገር ውስጥና በውጭ ከራሱ በፊት የህዝብን ጥቅም የሚያስቀድም ነው ያሉት አቶ ሲራጅ በየተሰማራበት የግዳጅ ቀጠናዎች የድል ባለቤት እየሆነ ያለው የዓላማ ግልጽነትና በህገ መንግስቱ ላይ የጠራ ግንዛቤና ታማኝነት ያለው ሰራዊት በመሆኑ ነው ሲሉ ገልጸዋል። በአውደ ጥናቱ ላይ አቶ ወንደሰን ግዛቸውና አቶ ዘሪሁን ይመር የተባሉ ምሁራን የኢትዮጵያ ሰራዊት ታሪካዊ አመጣጥ በሚል ርዕስ ባቀረቡት ጥናታዊ ጽሑፍ ከዘመነ አክሱም እስካሁን ያለውን የሰራዊቱን ተልእኮና አደረጃጀት የዳሰሰ ነበር። ጥናታዊ ጽሑፉ እንዳብራራው ከ1983 በፊት የነበረው ሰራዊት ተልእኮ የነገስታቱንና የወታደራዊ መንግስት ስልጣን ማስጠበቅ፣ የሉዓላዊነት ስልጣን ምንጭ የሆነውን ህዝቡን የሚጨቁንና የሀገርን ዳር ድንበር ማስጠበቅ ነበር ስራው። ህዝባዊነት የማይታይበት በመሆኑ መፈራረሱን ጥናታዊ ጽሑፍ አቅራቢዎች አብራርተዋል። የነበረው ጦር ሰራዊት ጥራትን ያልጠበቀ ወይንም ኮሚትመንት ያልነበር ጦር ሰራዊት ስለነበር ከህዝቡ ጋር ሆድና ጀርባ ስለነበር ከፍተኛ ዝቅጠት ውስጥ መግባት ችሏል።
በ1988 በአዋጅ የተቋቋመው የኢፌዴሪ መከላከያ ሰራዊት ብሔራዊ ተዋጽኦውን የጠበቀ ከህዝቡ ወጥቶ ለህዝቡ የቆመና ለህገ መንግስቱ ታማኝ የሆነ ሰራዊት መሆኑን ምሁራኑ በጥናታዊ ጽሑፋቸው መስክረዋል። የኢፌዴሪ መከላከያ ሰራዊት በየጊዜያት በሀገሪቱ የተከፈተውን ጦርነቶች የመከተ የድል ሰራዊት ነት የማያውጅ የሰላም ሰራዊት የራሱን አቅም እየገነባ ለሀገሪቱ የቴክኖሎጂ ምንጭና የሽግግር ማዕከል በመሆኑ የልማት ሰራዊት ነው ብለዋል ጥናታዊ ጽሑፍ አቅራቢዎቹም። ሰራዊቱ የኢትዮጵያን ብሔሮች ብሔረሰቦች ባህልን ነው የለበሰው። ሰራዊቱ የኢትዮጵያ ብሔር ብሔረሰቦችን ቋንቋ ነው የሚናገረው። ስለዚህ ሰራዊቱ የህዝብ ሰራዊት እንደመሆኑ መጠን ህገ መንግስታዊ ተቋምም እንደመሆኑ መጠን ህዝባዊነትን ተላብሰው ለዚህ ለተገኙ ድሎች መነሻ ሆኗል። ህገ መንግስትና የመከላከያ ሰራዊት በሚል በቀረበው ጥናታዊ ጽሑፍም ህገ መንግስቱ ታማኝ የሆነ ሰራዊት መገንባቱ ለሀገሪቱ ልማት ዘላቂነት ጠንካራ መሰረት መጣሉን ተመልክቷል። ሰራዊቱ ከሰላም ማስፈን ስራ ጎን ለጎን ራሱን እያበቃ የሄደ ዘመናዊ ሰራዊት እንዲሁም ለሀገሪቱ የአቅም መገንቢያ ማዕከል መሆኑን በአውደ ጥናቱ የተሳተፉ የተለያዩ የፖለቲካ ፓርቲዎች አባላትና ሌሎች ተሳታፊዎች ተናግረዋል። ይህ ሰራዊት ለወደፊትም አገራዊ ሰራዊት ነው። ከብሔር ብሔረሰቦች የተሰባሰበ አካል ነው። ኢትዮጵያዊነት ስሜትና ህብረ ብሔራዊነትን ያሳየ አካል ነው። በትክክል በዚህ በመከላከያ ሰራዊት ጅማሮ ላይ የተጀመረው እንቅስቃሴ አንድ እርምጃ ወደፊት እንደሄደ ሰራዊቱ ወይም የሀገራችን የኢኮኖሚ ግንባታ አንድ እርምጃ ወደፊት እንደሄደ ለመገንዘብ ችለናል። አውደ ጥናቱ በነገው ዕለትም ይቀጥላል። የኢፌዴሪ የመከላከያ ሰራዊት ቀን በጋር በተያያዘ በኤግዚቢሽን ማዕከል የመከላከያ ሰራዊትን እንቅስቃሴ የሚያሳዩ የተለያዩ ስራዎች ቀርበዋል። የእውቀትና የቴክኖሎጂ ሽግግር የታየባቸው እነዚህ ስራዎች የኢትዮጵያን የምርታ ጎዳና ምን ያህል ያሳዩ ናቸው? ቀጣዩ ዜናዎቻችን በዚሁ ላይ ያተኮሩ ናቸው። የኢፌዴሪ መከላከያ ሰራዊት ከብረታ ብረትና ኢንጂነሪንግ ኮርፖሬሽን ክፍሎች አንዱ የሆነውን የአዳማ እርሻ መሳሪያዎች ኢንዱስትሪ የሰራቸውን ስራዎች እያስተዋወቀ ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን እያመረታቸው ያሉት ማሽነሪዎችና ተሽከርካሪዎች የኢፌዴሪ መከላከያ ሰራዊት በእውቀትና ቴክኖሎጂ ሽግግር ዘርፍ እያበረከተ ያለው አስተዋጽኦ ውጤት ነው። በኢንዱስትሪው የተመረቱትን ዘመናዊ የእርሻ መሳሪያዎች የተመለከቱ ጎብኚዎች ባዩት ነገር መደሰታቸውን ገልጸዋል። ነብዩ ወንደሰን የእርሻ መሳሪያዎች ቴክኖሎጂ ልማትን በማስፋፋትና መካናይዝድ አርሶ አደር ማህበረሰብ በመፍጠር ግብርናውን ወደ ላቀ ደረጃ ማድረስ ከብረታ ብረትና ኢንጂነሪንግ ኮርፖሬሽን ክፍሎች አንዱ የሆነው የአዳማ እርሻ መሳሪያዎች ኢንዱስትሪ ዋነኛ ግብ ነው። ኢንዱስትሪው ራዕዩን ለማሳካት እስካሁን በርካታ ተግባራትን አከናውኗል። አምስተኛ ቀኑን በያዘው የኢፌዴሪ መከላከያ ሰራዊት አውደ ርዕይም ኢንዱስትሪው የሰራቸውን ስራዎች እያስተዋወቀ ነው። በአውደ ርዕዩ ላይ ከትናንሽ እስከ 375 የፈረስ ጉልበት አቅም ያላቸው ትራክተሮች፣ የውሃ ፓምፖችና ሌሎች ዘመናዊ እርሻ መሳሪያዎችም ቀርበዋል። እስካሁን ከኋላ ቀር አስተራረስ ላልተለየው የግብርና ክፍለ ኢኮኖሚ መፍትሄ ሰጪ ውጤቶችን ያየንበት ነው ብለውታል የኢንዱስትሪውን ውጤት የተመለከቱ ጎብኚዎች። በእውነቱ ያው ከኢንዱስትሪ ልማት አንፃር የእርሻውን ክፍለ ኢኮኖሚ ከነበረው ከግብርና ኋላ ቀር አስተራረሳችን በሬ በኋላ ቀር የነበረው የእርሻ ኢኮኖሚያችን በከፍተኛ ሁኔታ ሊያድግ ይችላልበት አሁን በመከላከያ የቀረቡት የእርሻ ኢንዱስትሪ መሳሪያዎች በአገራችን ትልቅ ለውጥ ሊያመጡ የሚችሉ እንደሆኑ ገምታለሁኝ። እኔ እንደዚህ አይነት ምርቶችን በማየቴ በጣም ተደስቻለሁ። ምክንያቱም ሀገራችን እንደዚህ ነገር ትሰራለች ብዬ አላስብም። በዛ ላይ ደግሞ ይሄ መከላከያ ሰራዊት ብዙ ጊዜ የማቀው ሀገርን በመከላከልና እንዲሁም ደግሞ ሌሎች ነገሮችን በማድረግ ነው እንጂ ይሄን ያክል የኤሌክትሮኒክስ እቃዎች ወይም ደግሞ ዘመናዊ እርሻ መሳሪያዎችን ትራክተሮችን ይሰራል ብዬ አላስብም ነበር። ስለዚህ ይሄን ነገር በማየቴ በኢትዮጵያ በጣም ኮርቻለሁ፣ እንዲሁም በጣም ተደስቻለሁ። ቀደም ሲል አርሶ አደራችን በበሬ አርሶ እያልን ብዙ ምናወራቸው ታሪኮች አሉ። አሁን ምን ያህል እየተሻሻልን ምን ያህል በዘመናዊ መሳሪያዎች መጠቀም እንደቻለ እያንዳንዱ አርሶ አደር ቤት የሚገቡ የእርሻ መሳሪያዎችን ታለ ትራክተሮችን ተመልክቻለሁ እዚሁ የተገጣጠሙ። እንደውም የሚገርም የአዳማ እርሻ መሳሪያዎች ለሌሎች ሰብ ኮንትራክተሮች አሉት። ከነሱ ጋር በመሆን የእውቀት ሽግግር ያደርጋል። እነዛ ሰብ ኮንትራክት ይዘው የሚሰሩት ሁሉ ራሳቸው ማምረት መጀመራቸውን ሁሉ አይቻለሁ እዚህ ውስጥና የተለያዩ ፓምፖች አሉ፣ ትራክተሮች አሉ፣ ማረሻዎች። ፓምፖቹ አሁን ለጀመርናቸው ሰፋፊ
እርሻዎች አሉ እንደ ሸንኮራ የስኳር ኢንዱስትሪን የሸንኮራ ልማትን መውሰድ ትችላለህ ለነዛ የውሃ ፓምፖች ካርሶ አደሩ ጀምሮ እስከ ትልልቅ የእርሻ ማሳዎቻችን እጅግ በጣም ያስፈልጋሉ ለነዚህ ምን ያህል የሚጠቅም ስራ እየተሰራ እንደሆነ አገራችን አሁን ከምትፈልገው አቅጣጫ አኳያ ምን ያህል ተቀራራቢ የሆነ ከውጪ ምናስመጣቸውን መሳሪያዎች ሊተካ የሚችል ወጪ ሊቀንስ የሚችል መሳሪያዎች እየተሰሩ እንደሆነ የተመለከትኩት እጅግ በጣም የሚገርም ነው በብረታ ብረትና ኢንጂነሪንግ ኮርፖሬሽን የአዳማ እርሻ መሳሪያዎች ኢንዱስትሪ የማስታወቂያና ፕሮሞሽን ኃላፊ መቶ አለቃ እንግዳ ወርቅ ሸቴ በኢንዱስትሪው የሚመረቱት ዘመናዊ እርሻ መሳሪያዎች አሁንም በስፋት ጥቅም ላይ እየዋሉ ነው ብለዋል በጣም በብዛት በጥቅም ላይ ውለዋል ዋናው ቁም ነገር ምንድነው የአዳማ እርሻ መሳሪያዎች ኢንዱስትሪ የሚሰሯቸው ትራክተሮችና የሚገጣጠማቸው ትራክተሮች በብዛት ለእርሻ መሳሪያነት ብቻ ሳይሆን ለሌሎች ነገሮችም ለመንገድ ስራዎችና ለሌሎችም ስራዎች ይውላሉ በአሁኑ ወቅት በኢትዮጵያ እየተገነቡ ለሚገኙት የስኳር ፋብሪካዎች በርካታ ማሽነሪዎች ያስፈልጋሉ ከነዚህ መካከል ይህ ከጀርባ የምትመለከቱት ባለ 375 የፈረስ ጉልበት ትራክተር አንዱ ነው ይህ መሳሪያ እንግዲህ አሁን ባለው የዓለም ገበያ ከ7 ሚሊዮን ብር በላይ ነው የሚሸጠው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ደግሞ ይህን መሳሪያ ጥሬቃውን ከውጪ በማስመጣት ልክ እንደዚህ እየገጣጠመ እዚሁ ሀገር ውስጥ ለስኳር ኮርፖሬሽን እያቀረበ ነው የሚገኘው ይህን በማድረጉም ከ2 ሚሊዮን ብር በላይ ወጪ ማዳን ችሏል የአንድ ትራክተርን ጥሬቃ እዚሁ አምጥቶ በመገጣጠም 2 ሚሊዮን ብር ማዳን የቻለው የአዳማ እርሻ መሳሪያዎች ኢንዱስትሪ በቀን ከ70 እስከ 80 መሳሪያዎችን ይገጣጥማል ለመስኖ ስራ የሚውሉ የውሃ ፓምፖችን ጨምሮ የተለያዩ መሳሪያዎችን ያመርታል የኢፌዴሪ መከላከያ ሰራዊት ህገ መንግስታዊ ስርዓቱን የመጠበቅ ተልዕኮ ለመወጣት የሚያስችለውን ዘመናዊ አቅም እየተላበሰ መጥቷል የሰራዊቱን አቅም በትምህርትና ስልጠና በመገንባት በቴክኖሎጂ የማደራጀቱ እንቅስቃሴም ተጠናክሮ ቀጥሏል እንዲሁም ሰራዊቱ ትጥቁንና ሌሎች አቅርቦቶችን በራሱ አቅም በማሻሻልና በማምረት ራሱን እንዲችል ማድረግ ትኩረት የተሰጠው ተግባር ነው ሰው አርጋንዶ የኢፌዴሪ መከላከያ ሰራዊት ቀንን በማስመልከት በኤግዚቢሽን ማዕከል የቀረበው አውደ ርዕይ በየቀኑ በአማካይ 30,000 ያህል ህዝብ እየጎበኘው ነው በአውደ ርዕዩ የተጎበኙ ካሉ የሰራዊቱ ተግባራት መካከል በሰራዊት አቅም ግንባታ ዘርፍ እየተሰሩ ያሉ ስራዎች ይገኙበታል የኢፌዴሪ የመከላከያ ሰራዊት ህገ መንግስታዊ ስርዓቱን ለማስጠበቅ ዘመናዊ ተቋም መላበስ የግድ ያስፈልገዋል በተለይም ደግሞ በዘመናዊ ቴክኖሎጂ ውጤቶች አቅም ማሳደግም እንዲሁም ለዚህም ነው የመከላከያ ዩኒቨርሲቲ በስሩ የሚገኙት 3 ኮሌጆችን ጨምሮ 7 የተለያዩ ስልጠና የሚሰጥባቸው ኮሌጆች አሉት አንዳንዶቹን መሳሪያዎች አይተን ከሆነ በውጪ ነው በውጭ ምንዛሬ ምናስመጣቸው የነበረው አሁን ግን አብዛኞቹን ማስቀረት ተችሏል እነዚህ መከላከያ በሚያፈራቸው ኢንጂነሮች እና ኃላፊነት ደረጃን በብቃት በሚሸከሙ ኢንጂነሮች አማካኝነት የውጭ ምንዛሬ ቀርቷል ማለት ነው ስለዚህ እዚሁ ሀገር ውስጥ ዲዛይን መሆን ይችላሉ እዚሁ ሀገር ውስጥ መሰራት ይችላሉ ስለዚህ ከዚህ አንፃር ለሀገር ችግር ፈቺ የሆኑና የላቀ ውጤት ሊያመጡ የሚችሉ ከመከላከያ አንፃር ለህብረተሰቡ ጥቅም የሚሰጡ ነገሮችን በመስራት ፕሮጀክቶችን በመስራት እና የመሳሰሉትን ነገሮች በመያዝ ከፍተኛ ጥቅም አለው ማለት ነው በተግባራዊ ስራዎች የተደገፈው የሰራዊቱ የትምህርት ስልጠና እንቅስቃሴ በተጨባጭ ውጤቶች ያስገኘ መሆኑ ደግሞ በአውደ ርዕዩ የቀረቡ ስራዎች ቋሚ ምስክር ናቸው በእኛ ኢንዱስትሪ የሚመረቱ ምርቶች እንደምታያቸው እዚህ ጋር የተለያዩ ላይት ኤርክራፍቶች እናመርታለን እንጠግናለን ኦቨርኦል እናደርጋለን እዚህ ጋር የምትመለከቷቸው ትንንሽ ሰው አልባ አውሮፕላኖች ወይም ዩኤቪ ይባላሉ ሙሉ በሙሉ ከዲዛይን ጀምሮ እስከ ምርት ሂደቱ ድረስ በደጀን አቪዬሽን ኢንዱስትሪ ባለሙያዎች የተመረቱ ናቸው እነዚህ ሰው አልባ አውሮፕላኖች ከትልልቅ ግድቦቻችን ህዳሴ ግድቡን ጨምሮ እስከ ወታደራዊ አገልግሎት ድረስ መረጃ በመሰብሰብና በማሰራጨት ከፍተኛ አገልግሎት የሚሰጡ ናቸው ይህ በደጀን አቪዬሽን ባለሙያዎች የተሰራው ሰው አልባ አውሮፕላን ለወታደራዊ አገልግሎት ብቻ የሚውል አይደለም ጥብቅ ደኖችና ፓርኮችን የተመለከቱ መረጃዎችን መሰብሰብና ሌሎች መሰል ተግባራትን ማከናወን የሚያስችል መሆኑን ነው ባለሙያዎቹ የሚገልጹት ሰው አልባ አውሮፕላን ነው የምመለከተው ከምንም በላይ ያግረሞቴን ጣራ የነካ ነገር ነው በጣም ኮርቼባቸዋለሁ በመከላከያ ኃይሎች ይሄ መርፍ በታንክ ላይ የተጫነ መርፍ ነው በራሱ መንቀሳቀስ የሚችል ነው ከታች የታንኩን ክፍል ስናየው T80 እና T72 ከተባሉ ዘመናዊ ታንኮች የተሰራ ነው በሰዓት 60 ኪሎ ሜትር ድረስ መብረር ይችላል ይህ መሳሪያ
155 ሚሊ ሜትር የተባለው መሳሪያ ነው። ይህ መድፍ 360 ዲግሪ በመሽከርከር ወደ ላይ 72 ዲግሪ ከዜሮ በታች ደግሞ 3 ዲግሪ በመውረድ የጠላትን ምሽግ ማፈራረስ የሚችል አቅም አለው። ጥይቶቹና መለዋወጫ መሳሪያዎቹ እዚሁ በሀገር ውስጥ እየተሰሩ እንደሆነ ነው የመከላከያ ሰራዊት አባላት የሚገልጹት። መሳሪያውን ወይም መድፉን ሙሉ በሙሉ እዚሁ በሀገር ውስጥ ለማምረት እየተሰራ ነው። በአየር ኃይል ውስጥ ከፍተኛ የለውጥ እንቅስቃሴ ነው እየተካሄደ ያለው በሁሉም መስክ ማለት ይቻላል። በተለይ በስልጠና በጥገናና ሰላም ማስከበር ግዳጅ በከፍተኛ ሁኔታ እየተሳተፍንበት ያለበት ሁኔታ ነው ያለው። እንደ አየር ኃይል በቴክኖሎጂ ከጥገና አንጻርም የሌሎች ነገሮች ከሌሎች ሀገሮች አንጻርም ሲታይ በተለይ ሱ-27 የመጨረሻው ፎርስ ጄኔሬሽን የሚባለውን ቴክኖሎጂ ነው የታጠቅነው። ስለዚህ ይሄ በመጠገንም በማብረርም በራሳችን በራሪ ነው። ኢቭን የሱ-27 ስልጠናም አሁን የሚሰለጥኑ ፓይለቶች በሀገር ውስጥ ባሉ በራሪዎች ነው እየሰለጠኑ ያለው።